ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁ። እያላችሁበት ሰላማችሁ ይብዛ። ለቻናሌ አዲስ ከሆናችሁ ላይክ እና ሰብስክራይብ እያደረጋችሁ አብራችሁኝ ሁኑ። አብራችሁ ሆናችሁ ለምታበረታቱኝ ከልብ አመሰግናለሁ። ዛሬም አዲስ ቪዲዮ የመጣሁት እንግዲህ ኖላዊ ክፍል 13ን ሁላችሁም እንዳያችሁ ተስፋ አደርጋለሁ። እኔ ለመጀመሪያ ጊዜ ነው ኖላዊ ስሰራበት ማለት ነው። በአሁን ላይ ይሄ አጓጊ ድራማ እየሆነ ነው። በጣም ደስ የሚልና እውነተኛ ታሪክ ላይ ያጠነጠነ ማለት ነው። እውነተኛ ታሪክ ላይ ያጠነጠኑ ደግሞ በሀኒ ላይ ነው ማለት ነው። እንግዲህ ሀኒን እንዳያቸዋት በጣም ደስ የምትል ጸባይ ሰናይ መልካም ልጅ በብዙ ታንጻ ያደገች ጨዋ ልጅ ናት ማለት ነው። በትምህርቷም እጅግ በጣም ጎበዝ የሆነች እንቁ ልጅ ናት ማለት ነው። እንግዲህ ሀና እና እጅግ በጣም ሙሉ ሴት ትህትናዋ፣ ጸባያ፣ ሁሉ ነገር የተሟላች ሙሉ ሴት ናት እውነት ለመናገር ማለት ነው። እንግዲህ ሀና በሆነ አጋጣሚ ወደ አዲስ አበባ ጠፍታ መታለች። ጠፍታ የመጣችው ደግሞ እንግዲህ የሚያሳድጓት ወላጅ አባቷን ለማሳከም ወይም ደግሞ ለማስታመም ለመርዳት ነው የመጣችው። እንግዲህ ወደ አዲስ አበባ መጣች ሰዓት ሰው ቤት ገብታ ሰው ቤት እየሰራች አባቷን ደግሞ ማሳከም ስላለባት እንግዲህ ወላጅ አባቷ እንደሆኑ ነው የምታውቀው ማለት ነው። ነገር ግን ሀና ወላጅ አባቷ ሳይሆኑ ያሳደጓት ናቸው። ተጥላ በተጣለችበት ሰዓት እንግዲህ ሀናን ያሳደጓት አባት ሀናን አግኝተዋት ነው ያሳደጓት ማለት ነው። እና ለዚህ ያደረሷት ሀና ወላጅ አባቷ እንደሆኑ እንጂ አሳዳጊዋ እንደሆኑ ምንም አይነት የምታውቀው ነገር የለም። ነገር ግን አባቷ ስለታመሙባት እሷ ደግሞ አባቷን ለማሳከም ሀገር ጥላ ወታ ወደ አዲስ አበባ መታ አባቷን እየሰራች ማሳከም ስላለባት ብቻ ወደ አዲስ አበባ መታ እሰው ቤት ገባች ማለት ነው። ክፍለ ሀገር ስትመጣ ሀና እንግዲህ አዲስ አበባ ስትደርስ የሚቀበላት ሰው ያስፈልግ ነበር እና በዚያ አጋጣሚ ደግሞ እንግዲህ ጓደኛ የሆነውን ሰው ጠይቃ እንዲቀበላትና እሰው ቤት ገብታ መስራት እንዳለባት ተነጋግራ ሰው ቤት ለመግባት ወሰነች እና ወደ ስራ ከገባች በኋላ እንግዲህ ቤት ተከራይታ ወደ ስራ ከገባች በኋላ ምናሴ እንግዲህ ህመምተኛ ነበር እና እንግዲህ የአሰሪዋን አነጋግራ እኔ የሰራሁበት የሙያዬ ስለሆነ በጤና ጉዳይ እኔ ለማገዝ ዝግጁ ነኝ ብላ እንግዲህ የሰራችበትን የተማረችበትን ዶክሜንት ለአሰሪዋ በማሳየት አሰሪዋም ደስተኛ ሆና እንግዲህ ሀናን በሁለቱም ዙሪያ እንድታገለግል ፈቅዳላታለች ማለት ነው። ይህን ያደረገችው ሁለቱንም ለመስራት የወሰነችው አባቷን ለማገዝ አባቷን ለማሳከም ብር ስለሚያስፈልጋት እንዴት አድርጋ ብር ማግኘት እንዳለባት ስላሰበች ብቻ ነው ይሄንን ያደረገችው፣ በጽዳትም እንዲሁም ደግሞ ልጁን በመንከባከብ ማለት ነው። ስለዚህ ይሄንን ለማድረግ ግዴታ እሷ ስራ ጨምራ መስራት ስላለባት ነው ይሄንን ያደረገችው። ሀና የሚያግዛ ሰው ስለምትፈልግ የምናሴ ጓደኛ አግዝሻለሁ፣ አባትሽንም አሳክምልሻለሁ እያላት ነበረ። ነገር ግን ሳያስበው እሱም ደግሞ ወደ እሷ ፍቅር እያዘመመ መጣ ማለት ነው።